ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ እስኪ የቦይቶ አሰራር በሶያ እስኪ አብረን እንስራ። ስለዚህ መጀመሪያ ማዮኔዛችንን እናዘጋጅ። ማዮኔዛችንን ለማዘጋጀት የተቀቀለ እንቁላል፣ ሎሚ፣ ጨውና ዘይት ያስፈልገናል፣ እንዲሁም ውሃ። እዚህ ጋር እኔ 2 እንቁላል ነበር መጀመሪያ ያደረኩት። በመፍጫው ማዋሃጃ ደግሞ ጨው አድርጌ ነበረ። ስለዚህ እናንተ በትንሿ የሻይ ማንኪያ ጨው፣ እንዲሁም ሎሚ ግማሽ፣ ውሃ ደግሞ እያያችሁ ብትጨምሩ ጥሩ ነው። ምክንያቱም እኔ እዚህ ጋር የተሳሳትኩት ነገር አለ። ውሃውን ስጨምር በጣም በአንዴ ነው የጨመርኩት፣ ግን እያያችሁ ውፍረቱን እያያችሁ ብትጨምሩ ጥሩ ነው። ዘይትም እንዲሁም 2 ሾርባ ማንኪያ ነው ያደረኩት፣ ግን እናንተ 1 ሾርባ ማንኪያ ብታደርጉ ችግር የለውም። ስለዚህ ምንድነው እኔ ቃጥሎብኝ ነበር። ስለዚህ የተቀቀለ እንቁላል ትርፍ ስለነበረኝ እሱን ጨምሬ እንደገና ማወፈር ችያለሁኝ። ግን ስለዚህ ከኔ ተማሩና መጀመሪያውኑ የተቀቀለ እንቁላል 3፣ 1 የሻይ ማንኪያ ጨው፣ ግማሽ ሎሚ እንዲሁም ውሃውን እያያችሁ በመሀል እየፈጫችሁ ውሃ ጠብ እያደረጋችሁ ቅጥነቱን መመጠን ትችላላችሁ። ስለዚህ እኔ እንደዚህ አድርጌ አዘጋጅቻለሁ ማለት ነው። ማዮኔዜ እንደዚህ ሆኖልኛል። ያን ያክልም በጣም እንደፈራሁትም አልቀጠንም። ስለዚህ ዱቄቱን ደግሞ እናዘጋጅ። ቂጣችንን ለማዘጋጀት ዱቄቱን በምትፈልጉበት ሳይዝ መጠን እንዲሆንላችሁ እንደምትፈልጉት ማድረግ ትችላላችሁ። ከዛ ጨው አድርጋችሁ ማዋሃድ፣ ከዛ ደግሞ ውሃ ጠብ እያደረጋችሁ እያቀጠናችሁ፣ ከዛ ሊጡ ቀጠን ሲል ደግሞ መጋገር ነው። ግን እዚህ ጋር ምንድነው እንደዚህ ቂጣ መጋገር የሚከብዳችሁ ወይም ደግሞ እንደዚህ የማትፈልጉ ከሆነ ልክ እንደ ሌላ ጊዜው ልክ እንደ ፒዛ እንደምንሰራው አይነት ቂጣ መጋገር ይቻላል። ማለትም እርሾ አድርገን ኩፍ ሲልልን ሊጣችንን አብክተን ኩፍ ካለ በኋላ ዳምጠን መስራት እንችላለን። እኔ ይሄኛው መንገድ ስለሚቀለኝ ነው። ስለዚህ እንደዚህ ሊጤን ካቀጠንኩኝ በኋላ ትንሽ ዘይት አደርጋለሁ። ቃናው ጥሩ እንዲሆንልኝ ነው ብዙ ጊዜ እንደዚህ የምጨምረው። ስለዚህ ዘይቴን አደርጋለሁኝ፣ አዋህዳለሁኝ። ከዛ የእንጀራ ምጣድ ላይ እጋግራለሁኝ። የእንጀራ ምጣድ ላይ ስጋግር ደግሞ እያገለባበጥኩኝ ነው የማደርገው። ለምን ስስ ስለምጋግር ስስ ስለሚሆን በአንደኛው በኩል እንዲበስል፣ ከዛ በሌላኛው በኩል ደግሞ እያገለባበጥኩኝ እያየሁኝ ነው የማደርገውና ሊጡን ደግሞ ለማዳረስ በማንኪያ ነው ያደረኩትኝ። ቀጠን እንዲልልኝ እያየሁኝ አስተካክዬ ነው የጋገርኩት። ቂጣዬ ከደረሰልኝ በኋላ አወጣዋለሁኝ። ከዛ ቆንጆ ቂጣ ሆኖልኛል። ከዛ ለሱ የሚሆን ደግሞ ውስጡ ለምናደርገው የሶያውን ደግሞ እናዘጋጃለን። ቴስቲ ሶያ ውሃ አድርገን ከዛ ውሃው ትንሽ ከመጠጠልን በኋላ ወይም ለስለስ ካደለም በኋላ ውሃ ካለው እንደዚህ በማጥለያ አጥልለን እናበስለዋለን። መጀመሪያ ዘይታችንን እናግላለን። ከዛ ከዘይታችን ከጋደድን በኋላ መጨመር ነው ሶያው።
ቴስቲ ሶያ ስናዘጋጅ ዘይት በጣም ያስፈልገዋል። ዘይት በደንብ አድርገን እንዲሁም ደግሞ ሰዓት በጣም ይፈጃል። ለምን ቡኒ እስኪሆንልን ድረስ በጣም ይፈጃል። ስለዚህ እያሰለን ቡኒ እስኪሆንልን ድረስ ማዘጋጀት እንችላለን። ለሱም ይሆን ደግሞ ላዩ ላይ የምናደርገው ሽንኩርትና ቲማቲም ቆንጆ አድርገን እናዘጋጃለን ጎን ለጎን እስኪበስልልን ድረስ። ሶያችንን ቡኒ ከሆነልን በኋላ ቆንጆ ከሆነልን በኋላ ከላዩ ላይ ሽንኩርት፣ ነጭ ሽንኩርት አድርገን እናማስለዋለን። ከደረሰልን በኋላ እናወርደዋለን ማለት ነው። እና እንቁላል ደግሞ እላዩ ላይ ብናደርግበት በጣም ቆንጆ ስለሆነ እንቁላላችንን ደግሞ እንጠብሳለን እንደ ሳንድዊች ማለት ነው። ስለዚህ እንቁላላችን ላይ ጨው እናደርጋለን፣ እንመታውና እንጋገራለን። አንድ ብቻ ነው የተጠቀምኩት፣ አንድ እንቁላል ብቻ ነው የተጠቀምኩት። ስለዚህ እንቁላላችን ከደረሰልን በኋላ ሳንድዊቹ ቂጣው ላይ ያዘጋጀነውን ቂጣ ላይ ሶያውን እናደርጋለን። በነገራችን ላይ ሽንኩርቱን ቃና እንዲኖረው ብቻ ነው እንዲጠበስ፣ በጣም እንዲግሙት አልፈልግም። ለዛ እንደዚህ ነው ያደረኩት። ሽንኩርቱን ለዛ ይታያል። ከላይ ደግሞ ቲማቲሙን ላዩ ላይ አልጨመርኩም። ስለዚህ እንዴት ነው የማደርገው? መጀመሪያ ሶያው፣ ከዛ ማዮኔዙን አደረኩበት። ከዛ ደግሞ የተቆረጠውን ቲማቲም ላዩ ላይ አደርጋለሁ። ቲማቲምን እንደዚህ በምታዩት መልኩ ከደረደርኩኝ በኋላ ጠበስኩት። ሳንድዊች እንቁላል እንደ ሳንድዊች የተጠበሰውን እንቁላል ላዩ ላይ አደርግበታለሁኝ። ከዛ ቀስ ብለን መጠቅለል ነው። በትንሽዬ ነገር በቤታችን ውስጥ ባለ ነገር ሰርተን ያው መብላት እንደምንችል ለማሳየት ነው ዋናው አላማው። ስለዚህ እንደዚህ አድርገን እንጠቅልለን ቆንጆ አድርገን ትኩሱን በቤታችን ውስጥ ራሳችን አዘጋጅተን መመገብ እንችላለን ማለት ነው። ስለዚህ በጣም ቆንጆ ነው፣ ይጣፍጣል። ስለዚህ ሞክሩት። ስጋ ካላችሁም በስጋ ቀይራችሁ መስራት ትችላላችሁ። ከሌላችሁ ግን እንደዚህ መስራት እንደሚቻል ማሳየት ነው። ስላያችሁኝ አመሰግናለሁ። ባይ